ጊዜው እንደ አውሮፓውያን አቆጣጠር ጁን 24 1987 ዓ.ም ነበር። አርጀንቲና ውስጥ ከሚገኘው ትልቁ ከተማ ሮዛሪዮ ዓለምን በእግሮቹ ጥበብ እንደሚያስደነግጥ ቀድሞ ያልተገመተለት አንድ ልጅን ከእናቱ ተቀበለ። ዘሩ ከሩቅ ከአትላንቲክ ውቅያኖስ ባሻገር ይቀዳል። ምክንያቱም የእናቱም የአባቱም ዘሮች በሁለተኛው የዓለም ጦርነት ወቅት ከጣሊያን ጦር ሸሽተው ወደ አርጀንቲና የፈለሱ ነበሩ። ጣሊያን በወቅቱ ቀውስ ውስጥ ገብታ ነበርና ሕይወት ቀላል አልነበረም። ስለዚህ በወቅቱ የሰራተኛው ኃይል ሀብትና ጉልበት እጥረት የነበረባት አርጀንቲና እንግዶቿን አዎ ሰራተኛ እንፈልጋለን ኑልን ስትል በእንኳን ደህና መጣችሁ ስሜት ተቀበለች። ጣሊያናዊዎቹ እናትና አባት በአርጀንቲና ኑሯቸውን አጸኑ። ኑሮና ትዳራቸው በልጅ ተባረከና በጁን 24 1987 ዓ.ም ልጃቸውን ወለዱ። ስሙንም ሊዮኔል አንድሬስ ሜሲ ሲሉ ሰየሙት። ዛሬ መላው ዓለም በአጭር ስሙ ያውቀዋል፣ ሊዮኔል ሜሲ። ዓለም በእግር ኳስ ጥበቡ በድንቅ ብቃቱ የምትመሰክርለት ሊዮኔል ሜሲ ጀግንነቱንም ለመግለጽ በተቀመጠው አነጋጋሪው ስሙ ደጎት በሚል ስም ይጠራል። ሰላም ውድ የፈንዲሼ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዳዲስና አዝናኝ የሆኑ ፕሮግራሞችን ይዞ የሚቀርብላችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እግር ኳስን ማንም ይጫወታታል። ኳስ በራሷ ሊዮኔል ሜሲ እግር ስር ስትሆን ግን ልዩ ጥበብ፣ ልዩ ክህሎትን ትታደላለች። አድናቂዎቹ እርሱን ከሚያሞግሱባቸው ብዙ ቃላት አንዷ ናት። ሊዮኔል ሜሲ ከፍየል ጋር ፎቶ ተነስቶ ፎቶ በዓለም መገናኛ ብዙሃን መሰራጨቱ ጥሩ የኋላ ምክንያት አለው። በግብርና መሬት ላይ የምትታወቀው ፍየል በእግር ኳሷ ሜዳ አንድ ነገር ለሞከር ተቀምጣለች። ለዛም ነው ሊዮኔል ሜሲ ደጎት ወይም ፍየሉ የሚል በእግር ኳሱ የመጨረሻ የሆነውን የክብር ዘውድ በራሱ ላይ መድፋቱ። የጎትን ትርጉም ስንተነትነው እንዲህ ነው። ጂ ግሬተስት፣ ኦ ኦፍ፣ ኤ ኦል፣ ቲ ታይም። አገጣጥመን በፈረንጅ አፍ ስንተነትነው ግሬተስት ኦፍ ኦል ታይም የሚል ቃል ይሰጠናል። በአማርኛ ደግሞ የምንጊዜውም ምርጥ የሚል ትርጓሜን ይሰጣል። በእግር ኳሱ ዓለም አንድ ተጫዋች ከተጫዋቾች ሁሉ የላቀ አካላዊ፣ ቴክኒካዊና አእምሯዊ ችሎታ እንዳለው የሚያመላክተው ይህ የክብር ዘውድ ፍጹም የተለየና የማይወዳደር ልዩ ተሰጥኦ ከመታደል ውጪ ተከታታይነት ያለው የማይቋረጥ ድልን ይጠይቃል። ለዚህም ነው ከማንም ጋር የማይወዳደር ልዩ ጎል የማስቆጠር ችሎታ፣ ኳስን በብዙዎች መሃል የማሳለፍ አስደናቂ ጥበብ፣ በረዳትነት የቡድን አጋሮቹን አጠናክሮ በመቆም ችሎታው በአጠቃላይ በእግር ኳሱ ሜዳ በአሰልጣኞች ሙሉ ሊባል የቻለ በኳስ አድናቂዎቹም ዘንድ እስከ መመለክ የደረሰ ብቸኛ ሰው ነው። ክርስቲያኖ ሮናልዶን ጨምሮ በታላላቅ የእግር ኳስ ተጫዋቾች ሳይቀር የተመሰከረለት የምንጊዜው ምርጡ ተጫዋች ነውና የእግር ኳሱ ዓለም ሊዮኔል አንድሬስ ሜሲ ደጎት ሲል ከክብር ዙፋን ላይ ያስቀምጦታል። እስኪ የሊዮኔል ሜሲን የጀርባ ታሪክ ለዓመታት ወደ ኋላ ተመልሰን እንቃኘው። በ1980ዎቹ መገባደጃ በአርጀንቲና የእግር ኳስ ዜና መሰማቱ የማራዶና ውጤትን ተከትሎ በየቦታው እግር ኳስ የሚባለው ነገር የሚናፈስና አንዳች አነቃቂ ነገር ነበር። ሊዮኔል ሜሲ በተወለደበት በዚያቸው ዓመትም እንኳን ማራዶና ብዙ ኳሶችን ከመረብ ጋር ያገናኘበት ዓመት ነበር። በዚህ አይነቱ የእግር ኳስ ዜና ወላፈን መሃል እንዲያድጉ የሆኑት ሜሲና ሁለት ታላላቅ ወንድሞቹ እግራቸውን ለእግር ኳስ ማሟሟቅ የጀመሩት ገና በአፍላ ዕድሜያቸው ነበር። ሜሲ የ4 ዓመት ሕፃን ነበር። ብቻውን ኳሱን እየለጋ ከሚጫወትበት ከቤቱ አፋፍ ላይ ካለው ሜዳ በአንድ ሰው አይን ውስጥ ገባ። ይህ ሰው በከተማ ውስጥ ያለ አንድ ግራንዶሊ የተሰኘ አነስተኛ ቡድን ተጫዋቾችን እያሰለጠኑ የነበሩ ፕሬዝዳንታቸው ሳልቫዶር አፓሪኮ ነበሩ። ሳልቫዶር አፓሪኮ ሜሲን ሲመለከቱት ኳሱን ከግድግዳው ጋር እያጋጨ
ከግድግዳው ጋር ጓደኛ ሆኖ ይጫወት ነበር። እርሳቸው የሚመሩት ቡድን ታዳጊዎችን ይመለምል ነበርና ቤት ፈቃደኛ ከሆኑለት እርሳቸው ጋር እንደሚያሰለጥኑት ይነግሩታል። ሜሲም ይህን ነገር ለእናቱ ቢነግራትም እርሷ ግን አልፈቀደችለትም ነበር። ቢሆንም የሊዮኔል ሜሲ አያት በጊዜው በቦታው ላይ ስለነበረች በእርሷ ግፊት እሺ እንድትል አድርገው ሜሲ የተባለን ኮከብ ወደ እግር ኳሱ የሚገባበትን መንገድ አመቻቹለት። ሜሲ ገና በ4 ዓመቱ በቀጫጭርና አጫጭር እግሮቹ ከሜዳው ጋር ተዋወቀ። ሜዳው ላይ ኳሱን ይዞ ከአንደኛው ጫፍ ወደ ሌላኛው ጫፍ ሲሮጥና ከመረቡ ጋር ሲያዋህደው ሜዳው ባዶ እንጂ ተጋጣሚ ያለበት አይመስልም ነበር። አሰልጣኙ ሳልቫዶር አሁን ላይ ሆነው ስለ 4 ዓመቱ ጨቅላ ሕፃን ሊዮኔል ሜሲ ሲጠየቁ ሁሉም ነገር በጭንቅላታቸው ላይ በግልጽ ተስሎ እንደቀረና ያኔም ትልቅ ተጫዋች እንደሚሆን እንደነበር አውቅ ነበር ብለዋል። የሜሲን ድንቅ የእግር ኳስ ጥበብ ሚስጥር አድርገው ይህንን ሀብት የራሳቸው አድርገው ለማቆየት የተመኙት የግራንዶሊ አሰልጣኞች የቱንም ያክል ይህንን ኮከብ የሆነውን ጥበበኛ ሕፃን ለመደበቅ ይሞክሩት እንጂ ችሎታው አነጋጋሪ እስኪሆን ከ2 ዓመታት በላይ አልፈጀም። ገና በ6 ዓመቱ ለሀገራቸው ብሔራዊ ቡድን ተጫዋቾችን በማብቃት ለሚመዘግበው ኒውዌልስ ኦልድ ቦይስ እግር ኳስ ክለብ ተመርጦ ቡድኑን ተቀላቀለ። ገና በገባ በመጀመሪያ ጨዋታው ብቻ ቡድናቸው 6 ጎሎችን ያስቆጠረ ሲሆን ከ6ቱ 4ቱን ከመረብ ያገናኘው ደግሞ የ6 ዓመቱ ሊዮኔል አንድሬስ ሜሲ ነበር። ለ3 ተከታታይ ዓመታት ያክል ክለባቸው ተከታታይ ጨዋታዎችን ሳይሸነፍ በድል አድራጊነትና በበላይነት ክብርን መቀዳጀት ቻለ። በእነዚህ ዓመታት ሁሉ ከሜሲ ጀርባ ሆኖ ሜሲን አይዞ እያለ የሚገፋው አንድ አካል ነበር። ወንድሞቹ አይደሉም፣ ወይም አባቱና እናቱም አይደሉም። በእነዚህ ዓመታት ሁሉ ትክክለኛውን መንገድ እንዲይዝና መሰረት ስታቀናለት የነበረችው ያቺ ኳስ ይጫወት ተውት ስትል ከእናቱ ጋር ተከራክራ ወደ ኳስ ሜዳ በሕፃንነቱ የሰደደችው አያቱ ነበረች። እኚህ የሊዮኔል ሜሲ አያት ሴሊያ ፑችቲን ይባላሉ። በወቅቱ በማግኔት ማምረቻ ውስጥ ተቀጥረው ይሰሩ የነበሩት ሴሊያ ወደ ኳስ ስልጠና ቦታ ይወስዱት ነበር። እናትና አባቱን እያስገደዱና እየተቆጡ የስፖርት ትጥቅን የሚያስገዙለት ነበር። በሜሲ የህይወት ታሪክ ውስጥ ዋናውን አሻራ ያኖሩት አያቱን ይወዳቸዋል። ዛሬ ላይ በሚሰጣቸው ጋዜጣዊ መግለጫዎች ውስጥ አያቱን ሳይጠቅስ ያለፈባቸው ጥቂቶቹ ብቻ ናቸው። ከ10 እስከ 11 ባለው ዕድሜው ገና በልጅነት ጫንቃው ፈተና እንዲፈተን የተዳረገበት አጋጣሚዎችን ለማስተናገድ ተገዷል። አይዞ ብላ ወደፊት እንዲሄድ የምትገፋው አያቱን ሞት ላይ መለስ ወስዶበታል። ብዙ ስሜት ውጣ ውረዶች ገጥመውታል። ሜሲ የደረሰበት ነገር አንድ በእርሱ ዕድሜ ያለ ታዳጊ ቅስምን ክትክት አድርጎ ለመስበር በቂ ምክንያት ቢሆንም እርሱ አልፈቀደለትም ነበር። አያቱን ባጣ ዓመት የእርሱ ጤንነት አስጊ ሁኔታ ላይ እንዳለ ተነገረው። ግሮዝ ሆርሞን ዲፊሸንሲ የተባለ ወይም ጂኤችዲ በማለት የሕክምና ባለሙያዎች አሳጥረው የሚጠሩት የሰው ልጅ እንዳያድግ የሚያደርገው እጢ እጥረት እንዳለበት ተረጋገጠ። ይህ ተፈጥሮ አዛብታ የሰጠችው የእድገት ሆርሞን ለማግኘት በአርቲፊሻል መርፌ አማካኝነት ወደ ሰውነቱ እንዲገባ የሚያደርግ የሕክምና ሂደት ማድረግ ነበረበት። በየዕለቱ ወደ እግር ኳስ ስልጠና በሚያመራበት ጊዜ ሁሉ በትንሽ ሳጥን የተጠቀለለች ምሳቃ መሳይ መድኃኒቱን ይዞ ይመጣና ሌሊት በመነሳት ራሱን በራሱ በመርፌ እየወጋ መድኃኒቱን መጠቀም ይጀምራል። ገና በእርሱ ዕድሜ ላለ ልጅ ይህንን ማድረግ በራሱ ከባድና አእምሮአዊ ጫና ቢኖረውም ሜሲ ሳያቋርጥ መድኃኒቱን በመርፌው እየወጋ ወደ ሰውነቱን ማስገባቱን ቀጠለ። ከእግር ኳስ ጋር ያለውን ፍቅር የሚወደው ሰው በሕይወት ማጣቱ የጤናው በዚህ መጠን መታወክም ጣልቃ ገብቶ ሊያስቆመው ባይችልም በወር ውስጥ እስከ 1000 አሜሪካን ዶላር የሚያስፈልገውን መድኃኒቱን የአባቱ ኢንሹራንስ መክፈል ሊያቆም ነበርና የሜሲና የኳስ ቁርኝት
አደጋ ተጋረጠበት። በመጀመሪያ ክለቡ ኒውዌልስ የሚያስፈልገውን መድኃኒት ክፍያ ለመክፈል የተስማማ የነበረ ቢሆንም በኋላ ግን አርጀንቲና ከፍተኛ የሆነ የኢኮኖሚ ውድቀት ውስጥ ክፉኛ መግባቷን ተከትሎ ቡድኑ ያንን ማድረግ ሳይችል ቀረ። ቤተሰቦቹ ተጨነቁ። ሜሲ መድኃኒቱን በአግባቡ ማግኘት ካልቻለ ወደፊት ተስፋው የጨለመ ይሆናል። በዚህ በተስፋ ማጣት ውስጥ ሆኖ አንድ አማራጭ ሲፈልግ ሪቨር ፕሌት የተባለውን ክለብ ለመሞከር ወሰነ። ሜሲ ከልቡ ያደንቆ የነበረው ፓብሎ አይማር ይጫወትበት ለነበረው ክለብ ለመጫወት ከ20 ደቂቃ ያላነሰ ሙከራ እንዳደረገ ነበር ኳስ አያያዙን አይተው ሊቀበሉት የወሰኑት። ሆኖም ክለቡ ከሜሲ የቀድሞ ክለብ ፍቃድና የሽኝት ደብዳቤ ማምጣት ይጠበቅበት ነበር። እነርሱ ግን ይህንን እንቁ የሆነን የእግር ኳስ ታዳጊ ከእጃቸው ማስወጣት አልፈለጉም። የመልቀቂያውን ደብዳቤ አንሰጥም አሉት። ሜሲም ተመልሶ በዛው ቡድን ውስጥ ከመጫወት ውጪ አማራጭ አልነበረውም። ሁሉንም ጨዋታዎች ማሸነፍ፣ ሁሉንም ተጋጣሚዎች መርታት የቀጠለው ታዳጊው ሜሲ የሚጫወትበት የኒውዌልስ ኦልድ ቦይስ ቡድን ከሀገሩ አልፎ በሌሎች ሀገራቶች ላይ በመጓዝ የኳስ ጨዋታዎችን ማድረግ ጀመረ። ሜሲ ይህንን ክለብ ከተቀላቀለበት ጊዜ ጀምሮ 500 ጎሎችን ከመረብ ጋር አገናኝቷል። ሜሲ በንግግሩ ሰዎችን ማሳመን አይችልም። ለእርሱ ንግግሩም ሰዎችን የሚረታበትም ቋንቋውም የተፈጠረበት እግር ኳስ ብቻ ነው። የአርጀንቲና ምርጡ የእግር ኳስ ተጫዋች ተብሎ እንደ አውሮፓውያን አቆጣጠር በ2005፣ በ2007፣ በ2008፣ በ2009፣ በ2010፣ በ2011፣ በ2012፣ በ2013፣ በ2015፣ በ2016፣ በ2017፣ በ2019፣ በ2020 እንዲሁም በ2021 ሽልማቶችን አግኝቷል። በላሊጋ ምርጥ ተጫዋችነት እንደ አውሮፓውያን አቆጣጠር ከ2008፣ 2009፣ 2011፣ 2012፣ 2014 ባሉት ተከታታይ ዓመታት የተቸሩት ሽልማቶቹ ናቸው። የፊፋ የዓለም የወርቅ ኳሶች ዋንጫ እንደ አውሮፓውያን አቆጣጠር በ2009፣ በ2011፣ በ2014 የራሱ አድርጎ ማስቀረቱ የአውሮፓ እግር ኳስ የወርቅ ጫማ ሽልማቶችን እንደ አውሮፓውያን አቆጣጠር ከ2009፣ 2011፣ 2012፣ 2016፣ 2017 እንዲሁም 2018 ያሉትን ጠራርጎ የግሉ አድርጓል። እንደ አውሮፓውያን አቆጣጠር በ2009 እንዲሁም በ2019 የወንዶች ምርጡ የፊፋ ተጫዋች ሲባል የተቸሩት ዋንጫዎችም እና ሽልማቶችም ቢዘረዘሩ በዚህ ትንሽ ደቂቃ ብቻ ሳይሆን ብዙ ሰዓታቶችን የሚፈጁ የሜዳሊያ የዋንጫና የክብር ዘውዶችን ገና በ38 ዓመቱ የግሉ ማድረግ ጠራርጎ መውሰድ የቻለ የክፍለ ዘመኑ ድንቁ ተጫዋች ሊዮኔል አንድሬስ ሜሲ ወይም ለብቃቱ በተሰየመበት የምንጊዜው ምርጡ ተጫዋች ዘ ጎት በሚል ስም ተጠርቷል። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የእግር ኳስ ኮከብ ስለሆነው ሊዮኔል ሜሲ ታሪክ አስቃኘናችሁ። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።